እስልምናን የሚቀበሉ ሰዎች ቁጥር በከፍተኛ ደረጃ ጨመረ። በዓለም ላይ እስልምናን የሚቀበሉ ሰዎች ቁጥር በከፍተኛ ደረጃ እየጨመረ መሆኑ ተነግሯል። በተለይም ለሙስሊሞችና ለእስልምና ጥሩ አመለካከት የሌላት አሜሪካ በርካታ ሕዝቦቿ እስልምናን እየተቀበሉ ይገኛሉ ተብሏል። ለዚህም እንደ አንድ ምክንያት ሆኖ የተቀመጠው አሜሪካ በሙስሊም ሀገሮች ላይ የምታደርሰውን ጫና ተከትሎ መሆኑ ብዙዎችን አስገርሟቸዋል። ሪፖርቶችና ታዛቢዎች እንደሚናገሩት በየዓመቱ በሺዎች የሚቆጠሩ አሜሪካውያን እስልምናን መቀበላቸውን ቀጥለዋል። በተለያዩ ጊዜያት ወደ 20 ሺህ የሚጠጉ አሜሪካውያን እስልምናን ይቀበላሉ። ይህም የማያቋርጥና አስደናቂ እድገት ያሳያል ብሏል ሪፖርቱ። ይህ እድገት በቁጥር ብቻ ሳይሆን የእስልምናን አስተምሮትን በተግባር ላይ ትኩረት አድርጓል ነው የተባለው። በአሁኑ ሰዓትም አሜሪካ ከእስራኤል ጋር በመሆን ከኢራን ጋር እያደረጉት ባለው ጦርነት በርካታ አሜሪካውያንና አውሮፓውያን እስልምናን የማወቅ ፍላጎታቸው ሲጨምር ተስተውሏል። ቁርአንን በማንበብ በአቅራቢያቸው ከሚገኘው መስጂድ ኡስታዞችን በመጠየቅና በተለያዩ አማራጮች እስልምናን ለመማር መሞከራቸው ተነግሯል። የሚፈልጉትን እውቀት ካገኙ በኋላ እስልምናን እየተቀበሉ ይገኛሉ። ባሳለፍነው የረመዳን ወር ብቻ በሺዎች የሚቆጠሩ ሰዎች እስልምናን ተቀብለዋል። ሪፖርቶቹ እንደሚያሳዩት ይህ መጠን ከጊዜ ወደ ጊዜ እየጨመረ መጥቷል ብለዋል።